ለውጥ የሚያመጡ ሰዎች ምን አይነት ናቸው ካላችሁ ሸክም ያለባቸው ሰዎች ናቸው። አንተ የ160 ዓመት ችግር ያስለቅሳል። እግዚአብሔር በዘመናችሁ ከናንተ በቃ ራሳችሁን ከማሰንበት ያለፈ ፕሮግራም እንዲያካሂድ ትፈልጋላችሁ። ችግር ማትለምዱ ሰዎች መሆን አለባችሁ። ሁሉን መለወጥ በሚችል በእግዚአብሔር ፊት መቆየትን የለመዱ ሰዎች ናቸው ለውጥ ማምጣት የሚችሉ። ሁሉ በእግዚአብሔር አቅም እንደሚሰራ የተረዱ ሰዎች ናቸው። ሰላም የተወደዳችሁ የጋይስ ቤተሰቦች እንዴት አላችሁ? እንደገና በጌታ ምሕረት ተገናኝተናል። ዛሬ ማጠር ያለ የእግዚአብሔርን ቃል ሐሳብ ከእናንተ ጋር እካፈላለሁ። ስለዚህም ደግሞ እግዚአብሔር አምላኬን አመሰግናለሁ። ዛሬ የለውጥ ሰዎች ባህሪ በሚል በጣም ምናልባት ራሱ ባንገናኝ ቅር ማይለኝ በጣም ወሳኝ የሆነ እግዚአብሔር ቃል ሐሳብ ከእናንተ ጋር አያለው። መነሻ የሚሆነን የእግዚአብሔር ቃል ክፍል ከነህምያ ምዕራፍ 1 አነብና ከጸልየን እንነጋገራለን። እንደዚህ ይላል የእግዚአብሔር ቃል። የሐካልያ ልጅ የነህምያ ቃል በ20ኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ደግሞ ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉን። አንድ ደቂቃ እንጸልይ። የዘላለም አምላክ እግዚአብሔር እንደገና እናመሰግናለን። በመልካም ዕድሎች ሁሉ ባለቤት አንተ ነህ ጌታ ሆይ። እንደገና ቅዱስ ቃልን በፊታችን ከፍተነዋል። ይሄ ሁለንተናን የሚመክር እግዚአብሔር ሆይ አብሮት የሚሰጥ ለሕይወት መንገድን የሚጠቁም ብርቱ የሆነ ቃልን በፊትህ ከፍተናል። እግዚአብሔር ሆይ በጌታ በኢየሱስ ስም አልፈህ ለነፍሳችን እንድትናገር እርምጃችንን እንድትቀይር ጌታ ሆይ በኢየሱስ ማካሄዳችንን እንድትቀይር አንተ ለሕይወታችን ከቀጠርከው የአኗኗር ዘይቤ ጋር የሚሄደውን እውነት በፊታችን እንድታበራ እንደገና በኢየሱስ ክርስቶስ ስም ጸልያለሁ። ዛሬ ስንነጋገር ከወገኖቼ ጋር እግዚአብሔር ሆይ በፊትህ ባለ በዚህ በቪዲዮ በኩል ስለሆነ እግዚአብሔር ሆይ እንደገና ለምንሃለሁ። አልፈህ እያንዳንዳችን እንድታገኘን እግዚአብሔር ሆይ እልፍ ያለ ነገር ዛሬ እንድናገኝ በጌታ በኢየሱስ ክርስቶስ ስም ለምንሃለሁ። ስለ ሁሉ ተመስገን። ቃልህን አብራልን በኢየሱስ ስም። ዛሬ እንድናይ የምፈልገው እንደምታውቁት 13 ምዕራፍ አለው ነህምያ መጽሐፍ። የነህምያ መጽሐፍ ውስጥ ብዙ አልቆይም። እንደዚህ ሙሉ መጽሐፉን ለመንካት ሳይሆን የምፈልገው በምዕራፍ 1 ላይ ብቻ ተመስርቼ አንድ ነገር ግን ጨብጠን እንድንወጣ ስለምፈልግ ነው። የዕዝራና ነህምያ መጽሐፍ እንደምታውቁት ተከታታይ መጽሐፍ ናቸው። ጸሐፊው በእርግጠኝነት እገሌ ነው ማለት ቢከብድም ዕዝራ እንደጻፈው ይታመናል። ነህምያ መጽሐፍ ደግሞ የዕዝራ መጽሐፍ ቅጥያ እንደሆነ ይታመናል እና በጣም ሁላችን ስለ ነህምያ መጽሐፍ ስናስብ ነህምያ መጽሐፍ ዝም ብዬ ራሱ ስጠቅስ አሁን የመጀመሪያ የሚመጣላችሁ ቅጥር ማደስ ወይም ተሐድሶ ያመጣ ትልቅ ሰው እንደሚመጣባችሁ አስባለሁ እና ያ የመጣውን ትልቅ ያ የተፈጸመውን ትልቅ ተሐድሶ ስለምናውቅ ሁላችን። ዛሬ ግን ላነሳ የምፈልገው ወደዛ ሳልሄድ ምዕራፍ 1 ላይ ብቻ ተመስርቼ እንደዚህ አይነት ለውጥ የሚያመጡ እንደዚህ አይነት ተሐድሶ የሚያመጡ በጣም በዘመናት መካከል ያልተነቀነቀ ያልተነካ ያልተገፋ ትልቅ ለውጥ ትልቅ ነገር መቀየር የሚችሉ ሰዎች ምን አይነት ሰዎች ናቸው? ባህሪያቸው ምን ይመስላል? የለውጥ ሰዎች እንዴት ያሉ ናቸው? ምን አይነት ስብዕና ምን አይነት የሰውን የማንነት ግንባታ አላቸው የሚለውን ከዚህ ከምዕራፍ 1 ብቻ ተነስቼ ልነግራችሁ ወዳለሁ እና መጽሐፉ ሲከፍት እንደምታውቁት በዚህ ዓመተ ምህረት ይላል። ልክ ወትሮ ስለ ነገስታቱ በዘመኑ ያለ አንድ ንጉስ ምናምን እንደሚያነሱት በ20ኛው ዓመት ካሴሉ በሚባለው ወር በዚህ ጊዜ ብሎ ስፔሲፊክ ጊዜውን አንስቶ ነው መጽሐፉ የሚጀምርልን እና ምንድነው መጽሐፉ እንደሚነግረን ወይም ተራኪው እንደሚነግረን እኔ ያለ በነህምያ ሀገር ገብቶ ነው ተራኪው እየነገረን ያለው።
በሱሳ ግንብ ሳለው አንድ ነገር ተፈጠረ። የተፈጠረው ምንድነው? ከወንድሞቼ አንዱ አናኒ ደግሞ ሌሎች ሰዎች ከኢየሩሳሌም ተመለሱ ይላል። እና በጣም እንድታስቡ ፈልጋለሁ። በመንግስት መቀመጫ ከተማ ነው ያለው። ሀገራቸው የፈረሰችው ኢየሩሳሌም ናት። አልተወለደባትም፣ አላደገባትም። ከረጅም ጉዞ ተመልሰው መጡና የኢየሩሳሌምን ነገር ጠየቅኳቸው። ኢየሩሳሌም እንዴት ናት? ቅጥሯ እንዴት ነው? ከምርኮ ተመላሾቹ እንዴት ነው ያሉት ብዬ ጠየቅኳቸው ይላል ነህምያ። በጣም ነው የሚያስገርመኝ። እና ምላሽ ደግሞ ሰጡት። ምላሻቸውን እንደምታውቁት እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል አሉኝ። የኢየሩሳሌምን ሁኔታ ሲጠይቅ ብዙ ለውጥ እንዳለ አስቦ የጠየቀ አይመስለኝም። ከእውነታው ጋር ትውውቅ አለው። በእርግጥ ነህምያ የተፈጠረው ጉዳይ ያለው ነገር በጣም ብዙ የሚያስደነግጥ ሆኖ አይመስለኝም። የሰሞንኛም ጉዳይ ሆኖ አይመስለኝም። ግን እንዴት ካላችሁ ኦሬዲ እኮ የጠየቀው ጥያቄ የሰነበተ ጥያቄ ነው፣ የከረመ ጥያቄ ነው። በኤርምያስ ምዕራፍ 25 ከቁጥር 11 እና 12 ላይ ሄዳችሁ ብታዩ በኤርምያስ የተተነበየው ትንቢት የምድሪቷ ሰንበት እንደምታረግ 70 ዓመት በግዞት እንደሚሄዱ በባቢሎን ምርኮ እንደሚሄዱ ከተነገረ የቆየ ትንቢት ነው። እንደውም ታሪኩን ተከትላችሁ የምታነቡ ከሆነ ከሁለተኛ ነገሥት ምዕራፍ 17 በኋላ የአሦር መንግስት መጥቶ ሲከብ ቤታችኛውን እንደገና በባቢሎን ምርኮ ምዕራፍ 24 ላይ ሲገፉ ያንን ሁሉ ታሪክ እኮ ምናየው የተመዘበረውን የእግዚአብሔር ቤት የሄዱትን ጉዞ በሰንሰለት የተጓዙትን ጉዞ ይሄንን ሁሉ የምናውቀው ነው። እና ረጅም ታሪክ አለ በመሃል። እና እንደውም ኤርምያስ በምዕራፍ 25 የተነበየው ትንቢት ፍጻሜውን አግኝቶ በባዕድ ምድር ሄደው ከባዕድ ምድር ተመልሰው መኖር ጀምረዋል። ነህምያም የሚጠይቀው እሱን ነው። ተመላሾቹ ቅሬታዎቹ እንዴት ናቸው? ኢየሩሳሌምስ እንዴት አለች ብዬ ጠየቅኩ ይላል። የመጀመሪያው የለውጥ ሰዎች፣ ለውጥ የሚያመጡ ሰዎች ምን አይነት ናቸው ካላችሁ ሸክም ያለባቸው ሰዎች ናቸው። ጥያቄ ያለባቸው፣ የእግዚአብሔር ልብ የተጫነባቸው፣ የሚያሳስባቸው ሰዎች ናቸው። በጣም ብዙ ጊዜ በማገኘው እድል ለመናገር ሞክራለሁ። እኔ በጣም ምስል ከሳች ይሆንብኛል። ይሄ ክፍል እንደምታውቁት አቧራዋን ረግጠው የመጡ እነሱ፣ ፍራሿን አይተው የመጡ እነሱ፣ በቅሬታዎቹ እንዴት እየኖሩ እንዳለ አይተው የመጡት እነሱ እና ከነ አቧራቸው ምናልባት እንደዚህ አቧራቸውን እያራገፉ የከተማዋን አቧራን ደግሞ ከምርኮ ተመላሾች የሚደርስባቸውን ግፍና መከራ አደም አስተውለው ደርሰው የመጡ እነሱ ቀና ብለው እየተናገሩ ደፈር ብለው እየተናገሩ አይ ከተማዋ እንዳለች ናት፣ እንዲሁ በፍራሽ ናት፣ ቅጥሯ እንደፈረሰ ነው፣ ደግሞ መፍረስ ብቻ አይደለም ያው እነሱ በስድብ አሉ ብለው በጣም ቦልድ ያወራሉ። የሚሰማው እሱ ደግሞ ያለቅሳል። ዝቅ ብላችሁ ስታነቡ ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር ይላል ነህምያ። የለውጥ ሰዎች ምን አይነት ናቸው ካላችሁ የመጀመሪያው ሸክም ያለባቸው። የእግዚአብሔር ሸክም ካልሆነ ከምን ታመጡታላችሁ? አልተወለደባት፣ አላደገባት፣ ይሄ ኖስታልጂክ የምንለው የድሮ ትዝታ የለው እንትኑ ጋር ምናምን አይል። ምናልባት ወጣት እንደሆን ነው የሚገመተው። 70 ዓመት ጨርሰው የሄዱበትን ጉዞ አስቡ፣ ግን ያለቅሳል። እኔ እባርካችኋለሁ በእውነት እግዚአብሔር ለምድር ያሸክማችሁ፣ እግዚአብሔር ለቤተ ክርስቲያን ያሸክማችሁ፣ እግዚአብሔር ለትውልድ ያሸክማችሁ። አይ አንዳንድ ሰው ምንም የማይሞቀው ምንም የማይበርደው ምንም ኖርማል የሆነበት ነገር አረ እግዚአብሔር ሲያሸክም ቀላል አለ። አያችሁ አስተውላችሁ ይሆን? አንዳንድ ቀን ወክ ስናደርግ ምናምን የሆነ ለብዙዎች የሚቆረስ የእርዳታ ነገር ያለበት ሰው አይችልም።
የታክሲውን አውጥቶ ይሰጣል። የሆነ ነገር ያደርጋል። በቃ ናቹራሊ የሆነ የሚካፈል ነገር አለው። ዝም ብሎ ሐዘን ይለዋል፣ ለቅሶ ይለዋል። በጉዳዩ ላይ ጥምድ ይላል ይሄ ሰው። ነህምያ የሆነው እንደዚህ ነው። ፍራሿን ያዩት ወንድሞቹ ናቸው። አቧራዋን ያዩት ወንድሞቹ ናቸው። ጉስቁልናን ያዩት ሄደው የተመለከቱት ስድቡን ያዩ እነሱ ናቸው። የሚያለቅሰው ግን የሚሰማው ነህምያ። እኔ ባርካችኋለሁ። እግዚአብሔር በዚህ መንፈስ ይባርካችሁ። ለትውልድ በሆነ ሸክም ለውጥ በሚያመጣ ከናንተ ህይወት ከታሪካችሁ ኖራችሁ ከምታልፉት እልፍ ያለ ዘመናችሁን ሁሉ የሚገዛ የእግዚአብሔር ሸክም ነበረው ሰውየው እና ፍርስራሿ ላይ ቆመው እነሱ እያዩ እሱ ግን አያሌ ቀን ያለቅሳል። መርህ 2 ምን አይነት ሰዎች ናቸው እንደዚህ አይነት ለውጥ እንዲህ አይነት ተሐድሶ እንደዚህ አይነት ከፍተኛ የሆነ ለውጥ የሚያመጡት ብላችሁ ከጠየቃችሁ የነህምያ ምዕራፍ 1 የሚያስተምረን ሌላው ነገር ችግር የማይለምዱ ሰዎች መሆናቸው ነው። አያችሁ ነህምያ እኮ የጠየቀው ጥያቄ የሰሞንኛ ጥያቄ አይደለም። የቅርብ ቀን ጥያቄ አይደለም። ብድግ ብሎ እያነሳ እንትኑ እንዴት ነው የሚለው የቅርብ ቀን ጥያቄውን አይደለም። አሁን እንዳልኳችሁ የምድሪቱ እንትን በደል ከጀመረ ዓመታት ተቆጥረዋል። ጭራሽ ተጉዘው ከሄዱ በባርነት ሰው ሀገር ከተቀመጡ እንደውም ሁላችንም እናውቀው ኢሳይያስ 45 ላይ ያለው እግዚአብሔር ጭራሽ ለቂሮስ የሰጠው ተስፋ እጆቹን ሊያስኩት ለቂሮስ የሚለው ትንቢት ተፈጽሞ 70 ዓመታቸውን ጨርሰው ያጁን የተያዘ የባዕድ ሀገር ንጉስ ወደ ሀገራቸው እንዲሄዱ ከፈቀደ ዓመታት ተቆጥረዋል። እዝራ መጽሐፉን ለማስተማር ወደዛ ከተመለሰ 14 ዓመት ሆኗል ይላል። ወዳጆች በጅምሩ ታሪኩን ብታጠኑ ቅጥሩ ከፈረሰ ወደ 160 ዓመት አካባቢ የሚገመት ዓመት በዚህ ነህምያ በሚሰማበትና ነገሩ በተፈጸመበት መካከል አለ። አንተ የ160 ዓመት ችግር ያስለቅሳል። ወዳጆች የራሳችሁን እንድትጠይቁ ፈልጋለሁ ዛሬ አይደል? የሆነ ጊዜ የነበረ ምናምን ብሎ ሰው ያለቅሳል። ነህምያ እኮ እንደዛ ነው። 160 ዓመት ሆኗቸዋል በዚህ ውርደት ውስጥ መኖር ከጀመሩ፣ በዚህ ሼም ውስጥ መኖር ከጀመሩ። እንደምታውቁት የፈረሰው ቅጥር ዝም ብሎ ግንብ ብቻ አይደለም። የዘመኑ ግንብ ማለት አገር የምትጠበቅበት ነው። ራሷን የምትከላከልበት ነው። አለኝ የምትለው ነገሯ ነው። ክብሯን ማሳየዋ ነው። ፈርሷል። 160 ዓመት ሆኖታል። ግን አይለምድም ችግር እና ልቁኑ ምን ይላል? አያሌ ቀን አለቀስኩ ይላል። አያሌ ቀን አለቀስ ነበር። ወዳጆቼ ሆይ ለውጥ ማምጣት ትሻላችሁ? እግዚአብሔር በዘመናችሁ ከናንተ በቃ ራሳችሁን ከማሰንበት ያለፈ ፕሮግራም እንዲያካሂድ ትፈልጋላችሁ? ችግር ማትለምዱ ሰዎች መሆን አለባችሁ። ከችግር ጋር ዕለት የምትጋፈጡ አያችሁ። ችግር የማይለምዱ ሰዎች ናቸው የእግዚአብሔር የለውጥ መሳሪያ የሚሆኑት። ሰው ሁሉ ለምዶት በተቀመጠው ችግር ውስጥ መውጣትን ሰብሮ ማለፍን የሚያስቡ መቀየርን የሚያስቡ ሰዎች እግዚአብሔር በእነሱ ፕሮግራም ተጠቅሞ ብዙ ለውጥ ያመጣል። በታሪክ ውስጥ ብዙ ተሐድሶዎችን ያመጡ ብዙ ለውጥን ያመጡ ሰዎችን ጠጋ ብላችሁ ብታዩ ብዙ ለችግሩ ማብቃት ልብ ያላቸው ሰዎች እንደሆኑ ትረዳላችሁ። ዛሬ እንደገና አላችኋለሁ፣ በእውነት እግዚአብሔር ችግር ማትለምዱ ያድርጋችሁ። እንዴት ነን ስንወጣ ስንገባ? ትውልድ ስታዩ ምን ይሰማችኋል? ወጣቶች በየሜዳው ተሰብስበው በብዙ ሱስ ተዘፍቀው በብዙ አይነት ሁኔታ እያለፉ መንገድ ላይ ብዙ ሰዎች ወድቀው እያያችሁ በጣም ብዙ በደል፣ ብዙ ሞት፣ ብዙ መከራ በህዝብ መካከል እያያችሁ በቃ ምናልባት ዜና ከፍታችሁ ስታዩ የሆኑ ሰዎች ሞቱ ምናምን ሲባል በቃ ወዳጆች ለውጥ ካሻችሁ ከእግዚአብሔር ጋር የምትወግኑ ከሆነ ለውጥ ማምጣት የሚችለው እግዚአብሔር በእናንተ ህይወት ከናንተ ያለፈ ነገር እንዲሰራ ካሰባችሁ
ዛሬ እኔ እነግራችኋለሁ፣ ችግር የማትለምዱ ሰዎች መሆን አለባችሁ። ነህምያ እንደዛ ነበር፣ ችግር የማይለምዱ ሰዎች። መርህ 2 በጣም የሚገርማችሁ በመርህ 3 ደግሞ እዛችሁ ጋር ወረድ ብላችሁ ስታነቡ ይሄን ድምፅ ሰማው ይልና አያሌ ቀን አለቀስኩ አዘንኩ ይላል። ዲስፔር ውስጥ ነበር፣ የመጨረሻ ድካም ውስጥ ነበር። ግን በለቅሶና በሐዘን ብቻ ምዕራፉ አልተዘጋም። አያሌ ቀን እጾምና እጸልይ ነበር ይላል። አያሌ ቀን፣ አንድ ቀን አይደለም፣ 2 ቀን አይደለም፣ አያሌ ቀን በእግዚአብሔር ፊት እጾምና እጸልይ ነበር ይላል። ምንድን እያልከን ነው? መርህ 3 በእግዚአብሔር ፊት ጊዜ ማሳለፍ፣ ሁሉን መለወጥ በሚችል በእግዚአብሔር ፊት መቆየትን የለመዱ ሰዎች ናቸው ለውጥ ማምጣት የሚችሉት። ለውጥ ወዳጆቼ ሆይ የሚመጣው መለወጥ በሚችል በያህዌ አቅም እንጂ በእኔና በእናንተ አይደለም። ይህንን ምናልባት መጨረሻም ላይ ያሳያችኋል። በጣም ይህንን መረዳት ያስፈልጋል። አያሌ ቀን እጾምና እጸልይ ነበር ይላል ነህምያ። ወዳጆቼ ሆይ አንድ ሰው ስለ ጸሎት ሲናገር prayer is not about giving orders to God ይላል። ለእግዚአብሔር ትእዛዝ መስጫ አይደለም ጸሎት። ይሄን አርግልኝ፣ ይሄንን አምጣ፣ ይሄን ፍጠርልኝ ምንልበት አይደለም። rather it is accepting orders from God። እንደውም በዛ ጉዞ ውስጥ ከእግዚአብሔር ትእዛዝ መቀበያ ነው። ራሳችንን ለእግዚአብሔር ፈቃድና አካሄድ ምናበጃጅበት ቦታ እንደሆነ ይናገራል አንድ ፓስተር። ዛሬ እንዲህ እላችኋለሁ፣ በእውነት ለውጥ ትፈልጋላችሁ? ማደስ፣ ተሐድሶ፣ ይሄ የምናየው መንፈሳዊ ቀውስ፣ ምድራዊ ቀውስ የሆነ ነገር እንዲለወጥ ትፈልጋላችሁ? ለውጥ የሚጀምረው ለውጥ በሚያመጣው በእግዚአብሔር ፊት በማሳለፍ ነው። በቃ በእግዚአብሔር ፊት በመቆየት፣ በእግዚአብሔር ፊት ራስን በማስገዛት እና ነህምያ ያደረገው የመጀመሪያ እርምጃ ይሄ ነው። በእግዚአብሔር ፊት አያሌ ቀን ቆይ ነበር ይላል። አሁንም ልፍጠን። እንደገና መርህ 4 ለውጥ የሚያመጡ ሰዎች ምን አይነት ሰዎች ናቸው? የታደሱ ሰዎች ምን አይነት ሰዎች ናቸው ቃላችሁ? የእግዚአብሔርን ቃል በአግባቡ የተረዱ ሰዎች ናቸው። የእግዚአብሔርን ሐሳብ፣ እግዚአብሔርን ፈቃድ ጥንቅቅ አድርገው የተረዱ የገባቸው አንደርስታንድ ያደረጉ ሰዎች ናቸው። እንዴት አልክ? ቁጥር 5 ላይ አያሌ ቀን እጸልይ ነበር ይልና ቁጥር 5 ጋር ወረድ ብላችሁ ስታነቡ እንደዚህም አልኩ። ምን ማለቱ ነው? የጸሎቴ ሐሳብ ይሄ ነበር፣ ይሄ ነው ጸሎቴ አለ። አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ፣ ለሚወዱ ደግሞስ ትእዛዝህን ለሚያደርጉ፣ 2 ነገር ያነሳል። የሚወዱ ደግሞስ ትእዛዝህን የሚያደርጉ። ከዛስ አንተ ደግሞ በተቃራኒ በዚህ በኩል ቃል ኪዳንህንና ምሕረትህን የምትጠብቅ ታላቅና የተፈራ አምላክ ሆይ አንተ የሚፈሩን፣ አንተ የሚወዱህን ሪዋርድ የምታደርገዋለህ። ምን? ፌትፉልነህ፣ ታማኝ ነህ። የተናገርከውን የምትፈጽም ታማኝ አምላክ ነህ። ደግሞ እንደዛ ብቻ አይደለም፣ መሐሪ ነህ። ጠንቅቆ ያውቃል። የነህምያን ጸሎት ቀጠልም አድርጌ አነባለሁ። ጸሎቶቹ በሙሉ እግዚአብሔር በሙሴ በኩል ከህዝቡ ጋር የገባውን ቃል ኪዳን፣ የእግዚአብሔርን ቃል በደንብ የተረዳ ሰው ጸሎት ነው የሚጸልየው። ወዳጆቼ ሆይ ዛሬ እንዲህ ልላችሁ እፈልጋለሁ። ለውጥ ማምጣት ትፈልጋላችሁ? እግዚአብሔር በዘመናችሁ የሆነ ነገር እንዲሰራ ትፈልጋላችሁ? ያለፈ ከናንተ ያለፈ ከምትኖሯት ጥቂት ዓመታት ያለፈ በትውልድ ላይ በአገር ላይ በሆነ ነገር ላይ ለውጥ የሚያመጣ ነገር መኖር ካሻችሁ በዚህ እግዚአብሔር ቃል እውነት ላይ መበርታት እንዳለባችሁ ልነግራችሁ እወዳለሁ። እግዚአብሔርን ቃል በአግባቡ የተረዳ ኢንተርናላይዝ ያደረገ የእግዚአብሔርን ቃል በደንብ በውስጡ ያስገባ ሰው መሆን ይጠበቅባችኋል። ነህምያ በዘመኑ እግዚአብሔርን ኪዳን፣ እግዚአብሔርን ባህሪ በእርግጥ ከቃሉ የተረዳ ሰው ነበር። እና አንተ ምትምር ነህ፣ አንተ ታማኝ አምላክ ነህ። ግን ይሄ በፕሪኮንዲሽን ነው፣ በቅድመ ሁኔታ ነው።
ለሙሴ ነገርከው? ምን ብለው ነበር? ለሚወዱኝና ትእዛዜን ለሚያደርጉ ብለህ ነበር። መርህ 5 ቀጠል ያደርግና ደግሞ መርህ 5 ለውጥ የሚያመጡ ሰዎች ምን አይነት ሰዎች ናቸው ካላችሁ የችግሩን መጨረሻ ወይም ለመፍትሄ ሲነሱ አንደኛ ብቻቸውን በቂ መሆናቸውን እየተረዱ እዚሁ ጋር ደግሞ እንደገና የችግሩ ምንጭ ውስጥ ራሳቸውን የሚከቱ ጣት የማይጠቁሙ ሰዎች ናቸው። የሚገርማችሁ ነሚያ እንዳልኳችሁ 160 ዓመት ችግር ነው ያነሳ ያለው አይጠቁምም። እነንትና ናቸው እኮ አይልም። በእንትና ምክንያት ነው ይሄ ውስጥ የተገባው። የቸርች እንትኖቹ ሰዎች ሽማግሌዎቹ መጋቢው ነው እንትና አይልም። መሪዎች ናቸው አባቶቼ ናቸው ምናምን አይልም። በጣም አስተውላችሁ እንድትሰሙኝ እፈልጋለሁ። የተረዳ ሰው ነው ብቻውን ለለውጥ በቂ እንደሆነ የተረዳ ሰው። እኔ እግረ መንገዴን እባርካችኋለሁ በእውነት እናንተ ተነሱ እንጂ እናንተ በእግዚአብሔር ፊት ሁኑ እንጂ ለውጥን እግዚአብሔር በእናንተ ብቻ ማድረግ ይችላል። ሁሉ ይቻለዋል። በዘመናት መካከል አንድ ሰው ከእግዚአብሔር ጋር ብዙ ታምር ይሰራል። የኔ ወዳጆች ይሄ መጽሐፍ የሱ ምስክር። አንድ ሰው ከእግዚአብሔር ጋር አንድ ሰው በእግዚአብሔር እጅ በጣም በቂ ነው የኔ ወዳጆች። እና ነሚያ እንደዚህ ይላል የተፈራ አምላክ ሆይ ካለ በኋላ እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችህም ይከፈቱ። እኔ ነኝ ፊት የተንበረከኩት፣ ግን እኔን ብቻ አትየኝ። ምድር አብረውኝ ተንበርክኳል፣ አባቶች አብረውኝ ተንበርክከዋል። ብቻዬን ነኝ በእርግጥ በፊትህ፣ ግን ትውልዴን ይዤ ነው ያለሁት። በእውነት ለምናችኋለሁ የኔ ወዳጆች እንደገና ይሄ ልብ እናንተ ጋር እንዲገባ እኔና እናንተ ውስጥ እንዲገባ የትውልድ ሸክም የትውልድ እንባ የምድራችን ሰላም ጉዳይ የእያንዳንዳችን እንዲሆን ተንበርክኮ የሚለው እሱን ነው። ብቻዬን ነኝ ግን ብቻዬን አይደለሁም። ህዝብ አለ ከኋላዬ፣ ህዝብ አለ ከኋላዬ። ሌሊትና ቀን እኔ የምጸልየውን አድምጥ፣ ዓይኖች ይከፈቱ። ቅድም እንዳልኳችሁ ጣት ብቻ አይጠቁም። እኔ ነኝ ብቻዬን አለው በእኔ ለውጥ አድርግ ብቻ አይደለም የሚለው በአንተም ላይ ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያ ለሙሴ ያዘዝከውን ትእዛዝና ስርዓት ሕግም አልጠበቅንም። እኔ ነኝ ያለሁት ደግሞ ችግሩም የአባቶች የእነንትና ምናና እኔም አለሁበት እና እኔ ያለው ፊት ለፊትህ። በእርግጥ ለሙሴ ያልከውን አልጠበቅንም ነበር። ምንድን ነው ያለው ለሙሴ? እንዳልኳችሁ ቅድም የእግዚአብሔርን ቃል አግባቡ የተረዱ ስለምን ለሙሴ እኮ እንዲህ ብለው ነበር ብሎ እግዚአብሔርን በቃሉ በኩል ነሚያ አስታውሰዋል። ብትተላለፉ በአሕዛብ መካከል ምን እላችኋለሁ? እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባቸዋለሁ፣ ስሜም ይኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህ በታላቅ ኃይልና በብርቱ እጅህ የተቤዣቸው ባሪያዎች ሕዝብህም ናቸው። አያችሁ፣ ቅድም እግዚአብሔርን እንዲህ ብሏል። በደም ስሙኝ። የነሚያ ጸሎት እንዲህ ነው። ለሚወዱህና ደግሞ ትእዛዝን ለሚከተሉ አንተ በዚህ በኩል የምትምር ደግሞ ቃል ኪዳንን የምትጠብቅ ፌዝፉል የሆንክ አምላክ ነህ። አሁን እኔ ደግሞ ገብቼ ራሴ ህዝቤን ወክዬ ህዝቤን ይዤ በፊትህ አለው። እኔ የምነግርህን እኔ የምጸልየውን ጸሎት ጆሮህ ያዳምጠኝ፣ ወደ እኔ ይሁን ትኩረትህ ይልና ለሙሴ እኮ አንድ ፕሮሚስ ሰጥተኸው ነበር፣ አንድ ተስፋ ሰጥተኸው ነበር። ይህም ተስፋ ብትተላለፉና ብትበድሉ
እስከ ምድር ዳርቻ ድረስ በትናቸዋለሁ ብለህ ነበር እና ይህም ተፈጽሟል አይደል? ይህም ሆኖብናል። ግን ይሄ የፍርድ ቃል ይሄ የትእዛዝ ቃል በዚህ ብቻ አልተዘጋም። ደግሞ ራስህ እንዲህ ብለህ ነበር ብትመለሱ ግን ልባችሁ ግን ቢመለስ እሺ ብትሉ ወደ ኋላ ብትሉ ወደ እኔ ብታዘነብሉ ግን የትኛውም ምድር ጫፍ ድረስ ብትበተኑ እኔ ከዚያ ሰበስባችኋለሁ ስሜ የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣችኋለሁ ብለህ ነግረው ነበር እና እኔ ይኸው ብቻዬን ተንበርክኬ ያለሁት እኔ ብቻ ሳልሆን ምድሬ ስለሆነ እኔ ስመለስ እየተመለሰ ያለው ህዝቤ በሙሉ ስለሆነ እንግዲህ አሁን እንዲህ ነው የምልህ ይኸው ፕሮሚስህን ጠብቅ አንተ ለሚታዘዙ ለሚወዱ ምትምር ስለሆን ይኸው እኔ ያለው ወዳጆቼ ወይ እንዲህ ብያችሁ ነገር ይልሰብሰብ ለውጥ ማምጣት ትሻላችሁ። እነኚህ በጣም ወሳኝ የሆኑ የለውጥ ሰዎች ባህሪያት ናቸው። እባክህ አስብ እንደገና። ይሄ ህዝብህ እኮ ዝም ብሎ አይደለም። ይሄ ህዝብህ እኮ ነፃ ያወጣው በብርቱ ክንድህ ነፃ ያወጣው የተገለጠ እጅህ የተገለጠበት ነው። 5 የለውጥ ሰዎችን ባህሪያት ተነጋገርን። የመጨረሻውና 6ኛውን ጨምሬላችሁ እንጸልይ። ቁጥር 11 ላይ እንደዚህ ይላል ነህምያ ጌታ ሆይ ጆሮ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሥ ጠጅ አሳላፊ ነበርኩ። 6ኛ የለውጥ ሰዎች ምን አይነት ሰዎች ናቸው ካላችሁ መርሁ ይሄ ነው። ሁሉ በእግዚአብሔር አቅም እንደሚሰራ የተረዱ ሰዎች ናቸው። አያችሁ ነህምያ እኔ ብሆን የኛ ዘመን ሰው ቢሆን ምናልባት ይሄ ቁጥር 11 መጀመሪያ ላይ የሚነገር አይመስላችሁ? ና አንቀጿን ሲዘጋት አከናውንለት በዚህ ሰው ፊት ሞገስ ስጠው ካለ በኋላ ነው እኔ የንጉሱ ጠጅ አሳላፊ ነበርኩ ይላል። የኔ ወዳጆች በደንብ እንድትረዱ ይፈልጋለሁ። የንጉስ ጠጅ አሳላፊ ማለት ውሃ ቀርቶ ብቻ የሚያቀብል እንዳይመስላችሁ። የንጉስ ጠጅ አሳላፊ ማለት የንጉሱ የመጨረሻ ታማኝ የሚያምነው ሰው ወዳጆቼ ወይ የሚጠጣውን ቀምሶ የሚሰጠው እንዳልተመረዘ እርግጠኛ የሚሆንበት ብዙ ሳይጨነቅ የሚቀበለው በነፍሱ ጭምር የሚያምነው እሱ ብቻ እንዳይመስላችሁ ሀገርን ወደ ጦርነት የሚከትበሉት ትልልቅ አጀንዳዎች ከሌሎች ጋር ሲያወራ ውጣ አይባልም። ነህምያ ሚስጥር ሁሉ የሚያዳምጥ ሰው ነው ነህምያ። ምናልባትም ጭምር የሚያማክር ሰው ነው ነህምያ እና ነህምያ ግን ከዚህ አይጀምርም። እኔ ወዳጅ ነበርኩ ግድ የለም በንጉሱ በኩል አድርጌ የሆነ ነገር እፈጥራለሁ አይልም። የለውጥ ምንጭ ማን እንደሆነ በአግባቡ የተረዳ ሰው ነው ነህምያ። አያችሁ ያለን ነገር ጥሩ ነው። ያለንበት ሁኔታ ጥሩ ሊሆን ይችላል ለለውጥ። ግን ለውጥ ከኛ ኪስ አይጀምርም፣ ከኛ ዲግሪ አይጀምርም፣ ከኛ ትምህርት ሁኔታ አይጀምርም፣ ከአካባቢ ሁኔታ ከዘመዶቻችን ጋር አይገናኝም። ለውጥ ማምጣት ከሚችል ከያህዌ ዘንድ ብቻ እንደሆነ የተረዳ ሰው ነው ለውጥ ማምጣት የሚችለው። ነግራችኋለሁ የኔ ወዳጆች፣ ዛሬም በምድራችን የምናየው በትውልድ መካከል የምናየው በተለያየ ሁኔታ ውስጥ የመንፈሳዊ ነገርን ውድቀት አይተን በጣም ብዙ ልባችን የወረደ እንደገና እንድንነሳሳ አበረታታችኋለሁ። ለውጥ በእኛ ብቻ እግዚአብሔር ሊያደርግ ይቻለዋል። ይሄን ካመናችሁ ወዳጆቼ ሆይ በዚህ ልብ በዚህ ቁመና በእግዚአብሔር ፊት አንድ እኔ እናንተ ተጨምራችሁ 2-3 እየሆንን ብንጸልይ እዚህ ምድር ላይ ታላቅ የሆነ እንደገና ታድሶና ልዩነት የሚያመጣ ህይወት መኖር ይቻለናል። 2 ደቂቃ ከኔ ጋር እንጸልይ። ቅዱስና የተፈራህ እግዚአብሔር አምላካችን ሆይ እንደገና በፊት ቃልን ከፍተን ተነጋገርን። ጌታ ሆይ ጸልያለሁ ይሄ ቃል ከመደበኛ ንግግር ያለፈ እግዚአብሔር ሆይ የሰዎችን ነፍስ የሚቀሰቅስ እንዲሆን
በስምህ ታምኜ በኢየሱስ ስም እኔ ጸልያለሁ። ጌታ ሆይ እንደገና ቀስቅሰን፣ ለተሐድሶ እንደገና ቀስቅሰን፣ ለለውጥ እንደገና ቀስቅሰን፣ ምድሪቱ ላይ ላለ እግዚአብሔር መለወጥ ያለበትን ካንተ ጋር አብረን በጸሎት እንደገና ሌላ ምዕራፍ ውስጥ እንድንከት ለለውጥ እንድታነሳሳን በጌታ በኢየሱስ ስም ጸልያለሁ። ለውጥ ማድረግ የሚችሉ እግዚአብሔር ሆይ ለምድሬ ረፍት የሚሆኑ፣ ለትውልዴ ረፍት የሚሆኑ፣ ለቤተ ክርስቲያን ረፍት የሚሆኑ ኃያላን በጌታ በኢየሱስ ስም በዚህ መልእክት ምክንያት ይቀስቀሱ። እግዚአብሔር ሆይ መንፈሳቸውን ቀስቅስ፣ ልባቸውን ቀስቅስ፣ ፓሽናቸውን ቀስቅስ። ሁሉ ሲሆን ክብር ተጠቅልሎ ላንተ ይሆን። ሁሉን ማድረግ በሚችለው በልጅ በክርስቶስ ኢየሱስ ስም ጸለይ፣ አሜን።